በህይወት መቆየት አስጠልቷችሁ ነገር ግን በአንድ ምን እንደሆነ በማታውቁት አጋጣሚ አደገኛ የሆነ ሊገድል የሚችል ጨዋታ እንድትጫወቱ ብትገደዱ ህይወታችሁን ለማትረፍ ምን አይነት ውሳኔዎችን ተወስኑ ነበር? ለዛሬ ዘንላችሁ የመጣነው ፊልም ይህ ሁኔታ ያጋጠመውን የአንድ ወጣት ታሪክ የሚዳስስ ሲሆን ይህንን ልብ አንጠልጣይና አስተማሪ ፊልም ከመጀመራችን በፊት ቪዲዮውን ላይክ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የእኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው አሪፍ የተባለ ወጣት በክፍል ውስጥ ቁጭ ብሎ ጌም እየተጫወተ እያስመለከተን ነው። አሪሱ በቅርቡ እናቱን በሞት ካጣ በኋላ ለሁሉም ነገር የሚሰጠው ዋጋ ተቀይሮ በጣም ግዴለሽ ሰው የሆነ ሲሆን ወንድሙ ምንም እንኳን ስራ እንዲሰራ ጠይቆት ለቃለ መጠይቅ ቢያመቻቸውም አሪሱ ግን ምንም ፍላጎት ስለሌለው የወንድሙን ጭቅጭቅ ለመላቀቅ ብሎ ቤቱን ለቆ ለመውጣት መዘገጃጀት ይጀምራል። ወደ ውጭም ሲወጣ አባቱ ቤቱ ስራ የሚሰራው ወንድሙ ብቻ እንደሆነ ስለሚያውቅ እንዳያስቸግረው አስጠንቅቆት አሪሱ ምንም ነገር ሳይል ቤቱን ለቆ ይወጣል። በሌላ በኩል ካሩቤ የተባለ ልጅ በሚሰራበት መጠጥ ቤት ውስጥ ካለች ሴት ጋር እየተሳሳመ እያለ በጊዜው እየሳማት የነበረችው ልጅ የአለቃው ፍቅረኛ ስትሆን አለቃውን በቦታው እጅ ከፍንጅ ይዞት እርስ በእርስም አንድ ሁለት ውጢ ተሰነዛዝረው ካሩቤም ከስራ መባረሩ እንደማይቀር ስላወቀ ቀጥታ ቢሮውን ለቆ ወደ ውጭ ይወጣል። በተመሳሳይ ሰዓትም ቾታ የተባለ አንድ ወጣት ከእናቱ ጋር በገንዘብ ምክንያት እየተጨቃጨቀ የነበረ ሲሆን ከደቂቃዎች በኋላም አሪሱ ካሩቤና ቾታ አንድ ቦታ ላይ ይገናኛሉ። ከሁኔታቸውም ህይወት ምርር እንዳለቻቸውና ህይወታቸው የሆነ ሌላ መንገድ ቢይዝ ደስ እንደሚላቸው እየተነጋገሩ የነበረ ሲሆን ከቆይታዎችም በኋላ በተገኘው አጋጣሚ ሁሉ መደሰት እንዳለባቸው እያወሩ በጃፓን ግርግር የሚበዛበት መንገድ ላይ እየተሯሯጡ ፈታ ማለት ይጀምራሉ። በዚህ መሃል ግን መኪናዎች ወደ መንገዱ የሚገቡበት ሰዓት ደርሶ እነሱን ከመንገዱ መሃል ለመውጣት በሚያደርጉት ጥረት አንዳንድ አደጋዎችን አስከትለው በአቅራቢያው የነበሩ ፖሊሶች ሲያሯሩጧቸውም በአቅራቢያው ወደ ነበር አንድ የባቡር ጣቢያ ውስጥ ባለ መታጠቢያ ቤት ይደበቃሉ። በሚያስደነግጥ ሁኔታ ግን ሶስቱም ከመታጠቢያው ክፍል ሲወጡ ከተማውና የነበሩበት የባቡር መንገድ በሙሉ ባዶ ሆኖ ያገኙታል። በዚህም ጊዜ የተፈጠረው ምን እንደሆነ ለማወቅ ሶስቱም ወደ የመኖሪያቸው ተገነጣጥለው የተፈጠረውን ለመረዳት ቢሞክሩም ነገር ግን አንድም የሚያውቁት ሰው እንደሌለና ሁሉም ሰው እንደጠፋና ስልካቸውም እንደማይሰራ ይገነዘባሉ። አመሻሽ ላይም አብረው ቁጭ ብለው እያወሩና እየተሳሳቁ እያለ አንድ ትልቅ ስክሪን ላይ ጨዋታው ሊጀመር እንደሆነና ወደ ጨዋታው ቦታ ለመሄድ መብራቱን እንዲከተሉ የሚያዝ መልእክት ያነባሉ። እነሱም በርቀት ያለውን አንድ ብርሃን አይተው እየሮጡ ጉዟቸውን ወደዛው ያደርጋሉ። እዛም አንድ ትንሽዬ ባር ጋር ደርሰው ወደ ውስጥም ሲገቡ የሌዘር መብራቱ ወደ ውስጥ መግባታቸውን አረጋግጦ እነሱም ይህንን ሳያውቁ ከተደረደሩት መካከል አንዳንድ ስልኮችን ወስደው ቀጣይ ምን እንደሚያደርጉ መጠባበቅ ይጀምራሉ። ስልኩም ፊታቸውን እስካን ካደረገ በኋላ ጨዋታው በ2 ደቂቃ ውስጥ እንደሚጀምር የሚያሳይ መልእክት እያሳየ እያለ ሺቡኬ የተባለች አንዲት ሴት አብራ ትቀላቀላቸዋለች። ምን አይነት ስም ነው ያላቸው በጌታስ። እሷም እዛው አንድ ዕቃ ወደ ውጭ ወርውራ በዛው ቅስፈት በሌዘር ሲመታ ሳይታቸው ጨዋታውን ለቀው ለመውጣት ከሞከሩ እንደሚገደሉ ትነግራቸዋለች። በዛው ሰዓትም አንድ የሃይስኩል ተማሪ ሴት ጨዋታውን ተቀላቅላ ስልካቸውም ጨዋታው ሊጀመር እንደሆነ ነግሮ መመሪያዎችን መስጠት ይጀምራል። የዚህም ጨዋታ ርዕስ ህይወት ወይም ሞት እንደሚባልና የጨዋታው ክብደት በተለመደው የካርዶች መጠን ሲገለጽ በ3 አበባ እንደሚመሰልና በሚሰጣቸው 2 ደቂቃዎች ውስጥ ትክክለኛ ወንበር በመምረጥ ወይ እንደሚሞቱ ወይ ደግሞ እንደሚኖሩ ይነገራቸዋል። ጨዋታውም ወደ መጀመሪያው ክፍል መርቷቸው እነሱም ወደ ውስጥ ሲገቡ ህይወትና ሞት የሚሉ የተለያዩ በሮችን አይተው ቾታም የሚሆነውን ሁሉ እየቀረጸ አብረው የትኛው በር ትክክል ሊሆን እንደሚችል እየተነጋገሩ እያለ መርዛማ ጋዝ ክፍሉን መብላት ሲጀምር የሃይስኩል ተማሪዋ በድንጋጤ ሄዳ የህይወትን በር ስትከፍተው ፊት ለፊታቸው በሌዘር ትገደላለች። ይህንን ያዩትና አሪሱም በጣም ተደናግጠው ከቺቡኪ ጋር አንድ ላይ በመሆን ወዲያውኑ የሞትን በር ከፍተው ቀደም ብሎ የነበሩበት ክፍል በእሳት ሲጋይ ይመለከታሉ። በሚቀጥለውም ክፍል ካሩቤ ደቂቃው እያለቀ ስለሆነ በድፍረት የህይወትን በር ከፍቶ ምንም ነገር ስላልተፈጠረም ሁሉም ወደዛው ገብተው ህይወታቸውን ያተርፋሉ። በሶስተኛውን ክፍል እያሉ ደቂቃው እየቀነሰ እንደሚሄድ ገብቷቸው በካሩቤና በአሪሱ መሃል አለመግባባት ተፈጥሮ ካሩቤ በኃይል ሲመታው አሪሱ ጌም በጣም ስለሚጫወት
ነገሮችን በትኩረት የመመልከት ችሎታውን ተጠቅሞ ወደ መጫወቻ ክፍሉ ከመግባቱ በፊት የነበሩትን ነገሮች ማስታወስ ይጀምራል። ከዚያም አሪሱ ጨዋታውን ያለምንም ነገር ለማለፍ የሚያስፈልገውን ነገር በሙሉ በበሩ መግቢያ ላይ የነበረው ካርታ እንደሆነ ተረድቶ በወረቀትም ላይ ካስቀመጠው በኋላ ያለምንም ችግር ብዙ ክፍሎችን ሳይጎዱ ያልፋሉ። ነገር ግን የመጨረሻው ክፍል ላይ ሲደርሱ ክፍሉ በካርታው ላይ መቀመጥ የነበረበት ቦታ ላይ እንደሌለ አስተውለው አሪሱም በዚህ የተነሳ ሲጨነቅ ሁሉም ነገር ሲቀርጽ የነበረው ቾታ የመጀመሪያው ክፍል ላይ የተገደለችው የሃይስኩል ተማሪዋ ክፍል የነበረበትን ቦታ አስልቶ ትክክለኛውን በር መርጠው ሁሉም ይተርፋሉ። በዚህም መሃል ሁሉም እየሮጡ ከፎቁ ሊያመልጡ ሲሉ የቾታ ሀገር እሳት ይዞት ለሁለት ደግፈው ይዘው ያወጡታል። ልክ እንደወጡ የያዙት ስልክ ማሸነፋቸውን ይነግራቸዋል። እነሱም በዚህ ትንሽ ተረጋግተው በሆነ ጠረጴዛ ላይም የ3 አበባ ካርድ አግኝተው ያም ካርድ ያለምንም ችግር የሚቆዩበት የ3 ቀን የህይወት ቪዛ እንደሆናቸው ይነገራቸዋል። እነሱ ግን ምን ለማለት እንደተፈለገና የካርዱ ጥቅም ምን እንደሆነ ለመረዳት ከመሞከር ይልቅ የተጎዳውን ጓደኛቸውን ቾታን ለማከም ጥረት ያደርጋሉ። በዛው ቅስፈትም አንድ ደም በደም የሆነ ሸምገል ያለ ሰው ወደ እነሱ ቀርቦ ምንም እንኳን ብዙ ጊዜ ለማሸነፍ ቢሞክሩም ጨዋታው እንደማያልቅ ተናግሮ መውጣት እንደሚፈልግ ሲናገር በዛው ፍጥነት በሌዘር ተመቶ ይገደላል። በዚህ ሰዓትም እነ አሪሱ የ3 ቀን ቪዛ የተባለው በህይወት ለመቆየት ያላቸው ጊዜ እንደሆነና ብዙ የመኖሪያ ጊዜ ለማግኘት ብዙ ጨዋታዎችን መጫወት እንዳለባቸው ይገነዘባሉ። በዚያው ቅስፈትም በሙሉ ከተማ ውስጥ ቪዛቸው ያለቀ ብዙ ሰዎች በሌዘር ይገደላሉ። ይህ ሁሉ ነገር ሲፈጠርም ዩሳግ የተባለች አንዲት ሴት ከከተማው ነጠል ብላ ከፍ ባለ ፎቅ ላይ ሆና የሚፈጠረውን ነገር እያየች በሐሳቧም የሞተውን አባቷን አስታውሳ ለእሱ ስትል ጨዋታውን እንደምታሸንፍ ትናገራለች። በሚቀጥለው ቀን አሪሱ አንዳንድ ነገሮችን ለማምጣት መኪና ለማስነሳት ቢሞክርም መኪናዎቹ በሙሉ እንደማይሰሩ ይረዳል። በተመሳሳይ ሰዓትም ቡድኑ ለመትረፍ የሚያስፈልጉ አንዳንድ ነገሮችን ፍለጋ ከተማውን ቢያስሱም አንድም ማሽን የተባለ ነገር እንደማይሰራ ይረዳሉ። ምንም አማራጭ ስላልነበራቸውም አንዳንድ የታሸጉ ምግቦችን በልተው መብራቶች በሙሉ ጠፍተው ሰዎቹ ከመሰወራቸው በፊት ምን እያደረጉ እንደነበር ማውራት ይጀምራሉ። ሺቡኪም በሰዓቱ ስራ እየሰራች እንደነበር ተናግራ ተዋሻቸዋለች። ነገር ግን እውነታው እንደዛ አልነበረም። ሺቡኪ የዛን ዕለት ካገባው አለቃዋ ጋር ስትማግጥ እንደነበር እንመለከታለን። እሷም እዛው በጨዋታው ውስጥ 3 ቀናት እንደሆናትና ከቡድኗ ሁሉ የተረፈችው ብቸኛዋ ሰው እሷ እንደሆነች ትናገራለች። በዚህም መሃል የቾታ ህመም እየባሰ ስለመጣ አሪሱና ካሩቤ አንድ ላይ ተስማምተው ስለ ጨዋታው በደንብ ለማወቅ እንዲያስችላቸው አንድ ጨዋታ ለሁለት እንዲጫወቱና ጓደኛቸውን ለማትረፍ የሚያስችል መንገድ ለመፈለግ ይወስናሉ። በሌላ በኩል ሺቡኪ የተጎዳውን ቾታ እግር እያከመችለት ቀደም ብላ ስራ እየሰራች እንደነበረች የተናገረችው ውሸቷን እንደሆነም ገልጻ እውነታውንም ተናግራ አብረው ምሽቱን ያሳልፋሉ። በዛው ምሽት ካሩቤና አሪሱ ወደ ጨዋታው ቦታ አምርተው ከዩሳጊና ከሌሎች ተጫዋቾች ጋር ይገጣጠማሉ። በዚህም አጋጣሚ ቡድኑ 13 ሰው ሲሞላ የያዙት ስልክ ጨዋታውን እንዲጀምሩ ያዛል። በዚህኛውም ጨዋታ የጨዋታው ክብደት በ5 የጦር ካርድ ተመስሎ ኒቶቤ የተባለው ወንድ ተጫዋችም እና አሪሱ ግራ ሲጋቡ አይቶ ሁሉም ካርድ ትርጉም እንዳለው እየተናገረ አበባ ከደረሰ የቡድን ስራ እንደሆነ፣ ልብ ከደረሰ የጭንቅላት ጨዋታ እንደሆነ፣ ዳይመንድ ከደረሰ የእቅድና የብልጠት ጨዋታ እንደሆነ፣ ጦር ከደረሰ ደግሞ የጉልበት ጨዋታ እንደሆነና በካርዶቹ ላይ ያሉ ቁጥሮች በጨመሩ ቁጥር ደግሞ ጨዋታውም እንደሚከብድ ይነግራቸዋል። የያዙትም ስልክ አሁን የሚጫወቱት ጨዋታ በ20 ደቂቃ ውስጥ በ7 ፎቆችና በጣም ብዙ ክፍሎች ባለው ህንፃ ውስጥ ያለን የመዳኛ ክፍል ማግኘት እንደሆነና በተባለው ጊዜ ካላገኙት በህንፃ ውስጥ ያለው ቦምብ ፈንድቶ ሁሉም እንደሚሞቱ ይነገራቸዋል። እነሱም አብረው የሚሰሩ ከሆነ ሁኔታው ቀላል እንደሚሆን እየተነጋገሩ እያለ በሚያስደነግጥ ሁኔታ ግን እነሱን እያደኑ እንዲገሉ የተላኩ 2 አዳኞች በህንፃ ውስጥ እንዳሉ ይነገራቸዋል። በዚህ ጊዜም ቡድኑ በህንፃው ላይ ተበታትኖ ክፍሉን እየፈለገ እያለ በስፒከር አዳኙ እንደተለቀቀ ይገለጽላቸዋል። ይህንን የሰማችው ዩሳጊም ስትደበቅ፣ አሪሱ፣ ኒቶቤና ካሩቤ ግን ህንፃውን እየዞሩ የመዳኛው ክፍል የት እንደሆነ መፈለግ ይጀምራሉ። በዚህ መሃል ግን አዳኙ አንድን ተጫዋች ሲገል አይተው እየሮጡ ማምለጥ ይጀምራሉ። አሪሱና ካሩቤም በተሳካ ሁኔታ ተደብቀው ሲያመልጡ፣ ኒቶቤ ግን ተገኝቶ ይገደላል። ይህንን ያየ አንድ ተጫዋችም ለማምለጥ ሲሞክር ከተከለከለው መስመር አልፎ በሌዘር ይገደላል።
ደቂቃዎችም እየገፉ ሲመጡ ብዙ ተጫዋቾች እየተገደሉ አሪሱና ካሩቤም የአዳኙ ሰው እይታ በማስኩ ምክንያት የተገደበ እንደሆነ አስተውለው መረጃውን እየጮሁ ሲናገሩ ይስዋጊ ደግሞ አዳኙ የት እንዳለ በመናገር እርስ በእርስ መረዳዳት ይጀምራሉ። ለመኖር ወይም ለመሞት የቀራቸው 8 ደቂቃ ብቻ እንደሆነም ሲያውቁ ከቀሩት 7 ተጫዋቾች መካከል አራቱ ተሰብስበው ዝም ብሎ መሯሯጥ ምንም አይነት መፍትሄ ስለማያመጣ ሁለት ተከፋፍለው አንዱ ቡድን የመዳኛውን ክፍል እንዲፈልግ፣ አንዱ ቡድን ደግሞ አዳኙን እንዲይዝ ይስማማሉ። አብረው የተመደቡት ካሩቤና ጉኒም አዳኙን አግኝተው መደባደብ ቢጀምሩ ነገር ግን የአዳኙ ጉልበት ከፍተኛ በመሆኑ የተነሳ ሁለቱንም ጥሏቸው በያዘው ቢላም ካሩቤን ሆዱን ያቆስለዋል። ይህ በእንዲህ እንዳለ ቺሲያና አሪሱ በጣም ብዙ የጥይት ቀላ ያረፈበትን ክፍል አግኝተው በሩን ለመክፈት ሲሞክሩም ሰርቶላቸው ወደ ውስጥ ሲገቡ ውስጥ ሆኖ ሲጠብቃቸው የነበረው ሌላ አዳኝ እነሱን ማጥቃት ይጀምራል። በዚህ ጊዜም ቺሲያ በፍጥነት የያዘችውን የኤሌክትሪክ መከላከያ ተጠቅማ አሪሱ ክፍል ውስጥ እንዳለ ጥላው በሩን ትዘጋዋለች። ውስጥ ያለው አሪሱም እዛው ክፍል ውስጥ ባለ አንድ ሌላ ክፍል ተደብቆ ይቆያል። እዛ ውስጥም እንዳለ አሪሱ አሁን እሱ ያለበት ክፍል የመዳኛው ክፍል መሆኑን አውቆ ነገር ግን ለመዳን ከተፈለገ ሁለት ሰዎች በተመሳሳይ ሰዓት አንድን ቁልፍ መጫን እንደሚኖርባቸው ይረዳል። ይህንን እንዳወቀም በመስኮት በኩል የመዳኛውን ክፍል እንዳገኘውና ነገር ግን አንድ ተጨማሪ ሰው እንደሚያስፈልገው ይናገራል። ይህንን የሰማችው ይሳጊም እየተንጠላጠለች ወደዛው ታመራለች። በሌላ በኩል እስካሁን ድረስ ከአዳኙ ጋር እየተደባደበ ያለው አጉኒ አዳኙ ራሱን እስኪስት ድረስ ክፉኛ ደብድቦት በዚህም አጋጣሚ ውስጥ በቢላ ፊቱ ላይ ትልቅ ስንጥቅ ያርፍበታል። የመዳኛ ክፍሉን አግኝቶ ሰው እስኪመጣለት እየጠበቀ ያለው አሪሱም ላይ ሌላኛው አዳኝ ደርሶበት አሪሱን ከአዳኙ ጋር እየተደባደበ የያዘውንም ሽጉጥ ለማስጣል ይሞክራል። ምንም እንኳን ቺሲያ ይህን ሁሉ ብታይም ለመርዳት ግን የማይመች ሁኔታ ውስጥ ትሆናለች። በዛውም ቅስፈት ዩሳጊ በመስኮት በኩል ወደ ክፍሉ ገብታ በጂሲያ ኤሌክትሪክ መከላከያም አዳኟን ራሷን አስታ ከነበራቸው 20 ደቂቃ ውስጥ 1 ሰከንድ ሲቀር ከአሪሱ ጋር ዘለው በህይወት ያሉትን የቡድን አባላት በሙሉ ያተርፋሉ። በስልካቸውም ጨዋታው እንዳሸነፉ መልእክት እንደደረሳቸው ከፊት ለፊታቸው የነበሩት አዳኞች ይገደላሉ። አሪሱም ይህንን ሳይ አዳኞቹም እንዲሁ እንዲጫወቱ የተገደዱ ሰዎች እንደሆኑ ተረድቶ በሌላኛው ጥግ የነበረው ሆዱን የተጎዳው ካሩቤም ከአዳኞቹ ኪስ ውስጥ አንድ ሬዲዮ አግኝቶ በዛ ውስጥም መልሱ በእጃችን ነው፣ ወደ ባህር ዳርቻው ተመለሱ የሚል መልእክት ይላክላቸዋል። ቺሲያም ከሞተው አዳኝ ኪስ ውስጥ አንድ ግራ የሚያጋባ ስዕል አግኝታ ለማንም ሳትናገር ደብቃ ትይዘዋለች። በሚቀጥለውም ቀን አራቱም አንድ ላይ ሆነው በሬዲዮ መነጋገሪያ ውስጥ አለ የተባለውን የባህር ዳርቻ ማግኘት እንዳለባቸው ሐሳብ ያመነጫሉ። ነገር ግን የቺቡኪና የቾታ ቪዛ የቀረው የአንድ ቀን ጊዜ ብቻ ስለሆነ የግድ አብረው ሆነው አንድ ጨዋታ መጫወት እንዳለባቸው ይወስናሉ። አመሻሽም ላይ ጨዋታ የሚደረግበት ቦታ ከመሄዳቸው በፊት ካሩቤ ቀድሞ ይሰራበት ወደ ነበረው ባር ሄዶ እዛ የደበቀውን የጋብቻ ቀለበት ያመጣዋል። ወደ ጨዋታ ቦታውም ሲደርሱ በጣም ብዙ የስለት ዕቃዎች የተቀመጡበት ጠረጴዛ ላይ መጠቀም ይቻላል የሚል ጽሑፍ አይተው ምን እንደሆነ ለመረዳት ጥረት ሲያደርጉ ከፊት ለፊታቸው የተቀመጠውን የአንገት ብራስሌት እንዲያደርጉ ይታዘዛሉ። በዚህም ጊዜ በ7 የልብ ካርድ የተመዘገበ ክብደት ያለው ጨዋታ እንደሚጫወቱና ጨዋታውም የሆነው ከአራቱ አንዱ ቀበሮ እንደሚሆንና የቀሩት 3ቱ ደግሞ በግ እንደሚሆኑ ተነግሯቸው በማንኛውም አጋጣሚ ቀበሮ በበጎች ከተገኘ ቀበሮን ያገኘው በግ በተራው ቀበሮ እንደሚሆንና ጨዋታውን የሚያሸንፈው በመጨረሻ ቀበሮ ሆኖ የሚያጠናቅቀው ብቻ እንደሆነ ይነገራቸዋል። ይህንን እንደሰሙ የጨዋታው 15 ደቂቃ ጀምሮ ቾታም መጀመሪያ ቀበሮ ሆኖ ሲመረጥ ተደናግጦ ያደረገውን የአንገት ብራስሌት ለማውለቅ መሞከር ይጀምራል። ይህንን ያየው አሪሱም አስቁሞት የጨዋታውን ሕግ መጣሱ ለእሱም ጥሩ ነገር እንዳልሆነ እየነገረው እያለ ቾታ አሪሱን ስላየው ቀበሮ ከቾታ ተወስዶ ለአሪሱ ይሰጣል። አሪሱም ተደናግጦ ካሩቤን ሲያየው በተራው ካሩቤ ቀበሮ ይሆናል። በዚህ ሁሉ ጊዜ ቀበሮ ለመሆን አጋጣሚውን ስትጠብቅ የነበረችው ቺቡኪ ልክ ካሩቤን እንዳያት አንድ መሳሪያ አንስታ እየሮጠች የምትደበቅበትን ቦታ መፈለግ ትጀምራለች። ይህን ያየው ካሩቤም ተከትሎ እየመታት እንድታየው አስገድዶ ልክ እሱ ቀበሮ ሲሆን እሱም በተራው ለማምለጥ ይሞክራል። አሪሱም በዚህ ጊዜ ከካሩቤ ጋር ተያይቶ ቀበሮነቱንም ወስዶ አብረው እንዲሰሩ መጠየቅ ይጀምራል። በዚህ ያልተስማማችው ቺቡኪ ግን አሪሱን ለማግኘት ጥረት ስታደርግ ቾታ አስቁሟት፣ አሪሱ ደግሞ የሚደበቅበት ቦታ አግኝቶ
አንገታቸው ላይ የተገጠመውን ነገር ለመፍታት አስቦ፣ ነገር ግን ባለፈው ጨዋታ አዳኞቹ እንዴት እንደተገደሉ ካስታወሰ በኋላ ሁሉንም ነገር ይተወዋል። በዚህም ጊዜ ካሩቤ እየጮኸ ቀበሮ እንዲያደርገው ሲለምነው አሪሱ ምን ማድረግ እንዳለበት ግራ ግብት ያለው ሲሆን ትዕይንታችንም ከዚህ በፊት ምንም እንኳን አሪሱ ከአባቱና ከወንድሙ ጋር ያለው ግንኙነት አሪፍ የሚባል ባይሆንም ሁል ጊዜ ግን ካሩቤና ሾታ ፈታ እንደሚያደርጉት ያሳየናል። እሱ ከጓደኞቹ ጋር ያሳለፈውን ጥሩ ጊዜያት አስታውሶ እሱ ለመሞት ዝግጁ እንደሆነና ቀበሮን ሊያስተላልፍላቸው እንደሚፈልግ ይነግራቸዋል። ነገር ግን ቢጣራ ምንም አይነት መልስ ሊያገኝ ያልቻለ ሲሆን ቾታም ቺቡኪን አፏን ይዞ ምንም ነገር እንዳታወራ ይዟት በስተመጨረሻም አሪሱ ካሩቤን አግኝቶት የቀበሮውን ቦታ ሊሰጠው ቢፈልግም ሰዓቱ በማለቁ ምክንያት እዛው ፊት ለፊቱ እያያቸው ካሩቤ፣ ቺቡኪና ቾታ ይሞታሉ። በሚቀጥለው ቀን ዩሳጊ አንድ ጥንቸል አግኝታ እሱንም እንደ ስጋ ቀቅለው ለመብላት አዘገጃጅታ ወደምትቆይበት ቦታም እየሄደች እያለ መንገድ ላይ የተኛውን አሪሱን አግኝታው አብሯት እንዲመጣ ብትጠይቀውም እሱ ግን እንደሚሞት ሲናገር ምንም ነገር ሳትለው ጥላው ትሄዳለች። ትዕይንታችንም ዩሳጊ ወደምታርፍበት ቦታ ስትደርስ በጣም ብዙ ለመትረፍ የሚያስችሉ እቃዎችን ሰብስባ እንደምትኖር ያሳየናል። የሰራችውን ምግብ በልታም የምታነበውን ጽሑፍ ለማግኘት ወደ መጽሐፍ ቤት ደርሳ ስትመለስ አሁንም አሪሱ መንገድ ላይ ተኝቶ ታገኘዋለች። ትዕይንቱም ይሄ ሁሉ ነገር ከመፈጠሩ በፊት ዩሳጊ ተራራ መውጣት ከሚወደው አባቷ ጋር በጣም ቅርብ እንደነበረችና አባቷ ባላደረገው ነገር በመከሰሱ የተነሳ ቤቱን ለቆ ወጥቶ ድጋሚ እንዳልተመለሰ ያስመለክተናል። ወደ አሁኑ ጊዜም ስንመለስ አሪሱ በዩሳጊ መኖሪያ ውስጥ ራሱን አግኝቶት እዛውም በጓደኞቹ ሞት ጥፋተኝነት ስለተሰማው ምግብ እንኳን መብላት እንደማይፈልግ ሲናገር ዩሳጊም ድሮ እንደዛ ይሰማት እንደነበር አሁን ግን ቢያንስ ምግቡን የሰራችው እሱ እንዲበላ ብላ ስለሆነ እንዲመገብ ትነግረዋለች። አሪሱም ምግቡን በልቶ ያለው ቪዛ እስኪያልቅም ድረስ ምንም ነገር እንደማያደርግና መሞት እንደሚፈልግ ሲናገር ዩሳጊ በባለፈው ጨዋታ ላይ እንደረዳት ሁሉ እሷም ልትረዳው እንደምትፈልግ ስትነግረው አሪሱ ከተኛበት ተነስቶ ጨዋታውን ለመጫወት ይወስናል። አመሻሽ ላይም ሁለቱም ጨዋታ የሚደረግበት ቦታ ላይ አምርተው ወደ አንድ ባስ ይደርሳሉ። ውስጥ ላይም 3 ሰዎች እንዳሉና ጨዋታው የሚጀምርበትን ጊዜ እየጠበቁ እንዳለ እናያለን። ሶስቱም እስካሁን ድረስ በቡድን ሲሰሩ እንደነበርና በቡድን መስራት ለማሸነፍ ቁልፍ አድርገው እንደሚያስቡ ይናገራሉ። በዚህም መሃል አሪሱ ከቡድን ውስጥ ታኩማ የተባለው እግሩ የተጎዳ መሆኑን አይቶ እያዘነ እያለ ስልካቸው ጨዋታው ምን እንደሆነ መናገር ይጀምራል። በዚህ ጊዜም በ4 አበባ ካርድ ክብደት የተለካ የሚቀጥለው ጨዋታ በ2 ሰዓት ውስጥ ትልቅ የሚባለውን የርቀት መጠን ማሳካት እንዳለባቸው ተነግሯቸው ስልካቸው መቁጠር ይጀምራል። በዚህ ጊዜም ታኩማ የቡድኑና አባላት እሱን ትተውት መሄድ እንደሚኖርባቸው ነግሮ አሳምኗቸው ዩሳጊ፣ አሪሱና የታኩማ ጓደኞች አብረው ሆነው መሮጥ ይጀምራሉ። በዚህ ሰዓትም ስልካቸው ላይ ያለው የርቀት መቁጠሪያ እየጨመረ መጥቶ ከተወሰነ ርቀትም በኋላ የተደረደረ ውሃ ያገኛሉ። አሪሱም እየሮጠ ሄዶ ሊጠጣ ሲል ዩሳጊ አስቁመው የራሱን ውሃ እንዲጠጣ ትሰጠዋለች። በዚህም መልኩ ቡድኑ መሮጡን ቀጥሎ በሚያስደነግጥ መልኩም አንድ በመኪኖች የተጨናነቀ ቦታ ላይ ሲደርሱ ጥቁር ነብር አጋጥሟቸው ከዛ ለማምለጥ ደግሞ የበለጠ ለመሮጥ ጥረት ያደርጋሉ። በሚያሳዝን መልኩም ከታኩማ ጓደኞች መካከል አንዱ በነብሩ ተይዞ ይበላል እና አሪሱን ከነብሩ አምልጠው በጣም ስለደከማቸው የሚሸነፉ እየመሰላቸው እያለ አሪሱ መኪና ላይ ያለ አንድ ሞተር አይቶ ሞተሩ በነዳጅ እንደሚሰራ አንገብቶት እየገፋ ታኩማን ለማዳን ወደ ኋላ ይመለሳል። ዩሳጊና ሌላኛው ሰው መሮጣቸውን ቀጥለው ትንሽ ከሄዱም በኋላ የመንገዱ መጨረሻ ዝግ እንደሆነ አይተው ምን እንደሚያደርጉ ግራ ገብቷቸው እዛው ቁጭ ብለው አሪሱ እስኪመጣ መጠበቅ ይጀምራሉ። 15 ደቂቃም ሲቀር አሪሱ ታኩማ ጋር ደርሶ እሱን ለመውሰድ ጥረት ሲያደርግ በሌላ በኩል ደግሞ እና ዩሳጊ ጋር የነበረው ዝግም ተደርሙሶ ውሃ መግረፍ ይጀምራል። ዩሳጊ እንደዚህ አይነት ነገሮች ከዚህ በፊት ስላጋጠሟት እንደምንም ብላ ጎርፉን ለማምለጥ ጥረት ብታደርግም አብሯት የነበረው ሰው ግን ደክሞት ወድቆ በውሃው ይገደላል። በዛው ቅስፈትም ታኩማና አሪሱ በባሱ ወደ ዩሳጊ አምርተው ያተርፏታል። ከደቂቃዎችም በኋላ ሶስቱም ሳይሞቱ ቀርተው የተገለበጠውን ባስም ሲያዩት መዳረሻቸው እዛው ባሱ እንደነበርና ለመትረፍ ከፈለጉ ባሱስ መሆን እንደነበረባቸው ይረዳሉ። ታኩማም እና አሪሱን አመስግኖ ከተለየ በኋላ ዩሳጊና አሪሱ ደግሞ አንድ ላይ ሆነው በሳይክል ድልድዮችን ተሻግረው ባህር ዳርቻ የተባለውን ቦታ መፈለግ ይጀምራሉ።
ከቀናት በኋላ አሪሱ ሁለት ሰዎችን አግኝቶ ስለ ባህር ዳርቻው የሚያውቁት ነገር ካለ ሲጠይቃቸው፣ ሰዎቹ ግን ገና ስሙ እንደሰሙ ከቦታው ላይ ይሸሻሉ። አብረው የሚያሳልፏቸው ጊዜያትም እየበዙ ሲመጡ ዩሳጊ አሪሱን እንዴት በሕይወት መቆየት እንደሚቻል እያስተማረችው ትመጣለች። በዛው ቀን ምሽት አሪሱ የሆኑ ተጫዋቾች ተመሳሳይ የሆነ ሰዓት እንዳደረጉ አይቶ ዩሳጊም ይህንን አይታ እነዛን ሰዓቶች ያደረጉት ሰዎችም የሚሄዱበትን ቦታ አጥንተው ቦታው ባህር ዳርቻ ወደ ተባለው ሆቴል ይወስዳቸዋል። እነሱም እቅድ አውጥተው ምን እንደሚያደርጉ ከመወሰናቸው በፊት ከኋላ ማንነታቸውን የሚያውቋቸው ሰዎች አጥቅተው ይወስዷቸዋል። በሚቀጥለውም ቀን ራሳቸውን ሆቴል ውስጥ አግኝተውት ሀተር የተባለው መሪ የሚመስለው ግለሰብ የቀሩትን ካርዶችና ያለፉትን ካርዶች በግድግዳ ላይ አድርጎ እያሳያቸው 52ቱንም ካርዶች የያዘ ሰው ብቻ በሕይወት እንደሚወጣና ለዛም ሲባል መጀመሪያ ሁሉንም ካርዶች መሰብሰብ እንዳለባቸው እየተናገረ እገዛቸውን እንደሚፈልግ ይነግራቸዋል። እና አሪሱም ምንም ነገር ሳይናገሩ ሲቀሩ ሀተር ያላቸውን ካርድ በሙሉ ወስዶ እንዲያግዙት ያስገድዳቸዋል። እነሱም ከመስማማት ውጪ ምንም አማራጭ እንደሌላቸው ስለተረዱ ተስማምተው የሆቴሉንም ሕግ እንደሚያከብሩ ቃል ገብተው ወደ ውስጥ ይላካሉ። አመሻሽ ላይም ሀተር ወደ ትክክለኛው ዓለም ለመመለስ እንዲያስችላቸው አሁንም ብዙ ካርዶችን መሰብሰብ እንደሚኖርባቸው ተናግሮ ብዙ ቡድኖችን ለጨዋታ ይልካል። በዚህም አንድ ቡድን ከእንስሳት ጋር ሲጋጠም፣ አንድ ቡድን ደግሞ በህንፃ ላይ የሚደረግ ውድድር ላይ ይሳተፋል። አሪሱም ታታ፣ ኩዊናና አን ከሚባሉ ሰዎች ጋር ተመድቦ እነሱም እዛው ጨዋታው አንዳንድ የሆቴሉ አባል ለመሆን ብቁ መሆን አለመሆኑን ለማረጋገጥ የሚደረግ ፈተና መሆኑን እየነገሩት እሱ የደረሰው ጨዋታ በ4 ዳይመንድ ካርድ ክብደት ተሰጥቶት በውሃ በተሞላ ክፍል ውስጥ ውሃው ከላይ ያለውን ኤሌክትሪክ ነክቶ ከሞታቸው በፊት በሌላ ክፍል ውስጥ ያለን አምፖል የሚያበራውን ቁልፍ መጫን እንደሆነና ካሉት 3 ቁልፎች ውስጥ የቱ እንደሚያበራው መለየት ወይ ደግሞ ውሃው ኤሌክትሪኩን ነክቶት መሞት መሆኑን እናያለን። ይባስ ብሎ ደግሞ የአምፖሉ ክፍል በር ክፍት ከሆነ ቁልፎቹን መጫን የሚችሉት አንዴ ብቻ እንደሆነና በጨዋታው ሁሉም እንደሚድኑ ወይ ደግሞ ሁሉም እንደሚሞቱ ይነገራቸዋል። በዚህ ጊዜም አንዱ ተጫዋች በክፍል ውስጥ ያለው ኤሌክትሪክ የውሸት ስለመሰለው ነካ ሲያደርገው ኤሌክትሪኩ አሽቀንጥሮ ይጥለዋል። አሪሱም በመቀጠል ለመትረፍ መጀመሪያ የአምፖሉ ክፍል መዘጋት እንዳለበት ተናግሮ በሩን ካዘጋ በኋላ የመጀመሪያውን ቁልፍ አብርቶት ድጋሚ ያጠፋውና ኩዊና ሄዳ አምፖሉ እንድትነካው ይጠይቃታል። እሷም ነክታው እንደሚሞቅም ተናግራ መልሶ የመጀመሪያው ቁልፍ እንደሆነ አውቀው ጨዋታውን ያሸንፋሉ። አሪሱም ወደ ሆቴሉ ሲመለስ ዩሳጊ ጨዋታውን አሸንፋ መምጣቷን አይቶ በጣም ደስተኛ ይሆናል። ሁለቱም አብረው ቁጭ ብለው እያወሩ እያለ አጉኒና ሰዎቹ ወደ እነሱ መጥተው ዩሳጊን ሊወስዳት እንደሆነ ሲናገሩ አሪሱ አስቁሟቸው ሲከላከልላት አጉኒ ተናዶ የአሪሱ እግር እንዲሰበር ሲያዝ ሀተር በቦታው ላይ ተገኝቶ አሪሱ በቅርብ የገባ ስለሆነ ይቅር እንዲለው ይነግረዋል። በዛው ምሽት አሪሱ እዛው ወደሚደረግ ስብሰባ ተጠርቶ በስብሰባውም ላይ ቺሲያን ሲያያት ከትልልቆቹ ኃላፊዎች ጋር በመሆኑ ይገረማል። በመቀጠልም ከ10 የልብ ካርታ ውጭ የጎደላቸው የአራቱም ማለትም የዳይመንድ፣ የጦር፣ የልብና የፍላወር ኬ፣ ኪው እና ጄ እንደሆነ እናያለን። እነሱም መጀመሪያ የ10 ልብን ቢጫወቱ ጥሩ እንደሆነ ተነጋግረው የሀተር ቪዛም እያለቀ እንደሆነ ሲነገር ሚራ የልብ ካርታ ጨዋታዎች እንዲጫወቱና ብዙዎች እሱን ለመጠበቅ ብለው ራሳቸውን ስለሚያጠፉ ቀላል እንደሆነ ነግረው ታሳምነዋለች። ሀተርም ይህንን ሲሰማ ከዚህ በኋላ የመጣውን እንደሚቀበል ይናገራል። በሚቀጥለው ቀን አሪሱና ዩሳጊ አብረው ሆነው ሆቴል ውስጥ ካሉ ተጫዋቾች ሁሉ መረጃዎችን ለማግኘት እየሞከሩ ነገር ግን ሁሉም የሚያወራው ነገር የተለያየ ነገር በመሆኑ የተነሳ የቱ ትክክልና የቱ ስህተት መሆኑን እንኳን መለየት እንዳቃታቸው እናያለን። ከሰዓት በኋላም ዩሳጊ ምናልባት ካስፈለጋቸው በሚል መሳሪያዎችን ፍለጋ ስትሄድ አሪሱ ደግሞ በሌላ በኩል የተኩስ ድምፅ ከሆነ ቦታ ሰምቶ 3 የሚሆኑ ሰዎችም ሽጉጥ ይዘው ከሆነ ቦታ ለመራቅ ሲሞክሩ አይቶ የነበሩበትን ቦታ ሄዶ ሲያይ የተገደሉ ሰዎች መሆኑን ይረዳል። ከሰዓታትም በኋላ ቺሲያና ኩዊና አግኝተውት ያያቸው ሰዎች የሆቴሉን ሕግ ለማክበር ፈቃደኛ ባለመሆናቸው ምክንያት የተገደሉ ሰዎች እንደሆኑ ነግረውት በዚሁ ከቀጠለ የሀተር እቅድ ካርዶቹ በሙሉ ሰብስቦ መጥፋት እንደሆነ ነግረውት አንድ እቅድ እንዳላቸውና በዛ እቅዳቸው ላይ እንዲቀላቀላቸው ይጠይቁታል። አሪሱ ምንም መልስ ሳይሰጣቸው ከዩሳጊ ጋር ተገናኝቶ እሷን ምንም አይነት መሳሪያ ልታገኝ እንዳልቻለችና ሁሉም መሳሪያ በጠባቂዎቹ የተከለለ እንደሆነ ስትነግረው እሱ ደግሞ በተራው ስለ ቺሲያና ኩዊና እቅድ ይነግራታል። ይህ በእንዲህ እንዳለ በሆቴል ውስጥ ከሞቱ ሰዎች ጭንቅላት ውስጥ ጌሙን ያዘጋጁት ሰዎች ያስቀመጡት ነገር ካለ በሚል እየፈለገች እያለ
አንድ ሰው መጥቶ ሁሉም ወደ ሀተር ቢሮ እንደተጠራ ይነግራታል። እዛም ስትደርስ በሚያስደነግጥ መልኩ ሁሉም የትላልቁ ቡድን አባላት በተሰበሰቡበት የሞተውን የሀተርን ሰውነት አይታው ምክንያቱን ስትጠይቅ በጨዋታ እንደሆነ ይነገራታል። ከዚያም ውይይቱ ማን መሪ ይሁን ወደሚለው ተቀይሮ ህጉ እንደሚለውም የሀተር ቀኝ እጅ ቢሆንም እዛ ውስጥ ያሉት የአጉኒ ሰዎች ግን እንዳለ አስፈራርተዋቸው አጉኒ መሪ እንዲሆን ያደርጋሉ። አጉኒም መሪ እንደሆነ እስካሁን የተሰበሰቡትን ካርዶች የያዘውን ሳጥን የሚከፍተው ሚስጥር ቁጥር ከፍቶ አይቶ ከሸመደደ በኋላ ሚስጥር ቁጥሩ ያለበትን ወረቀት አሁንም መልሶ በመዱ ቀለበት ከፈረመ በኋላ ያሽገዋል። በሚቀጥለውም ቀን አጉኒ ከዚህ በኋላ ዋናው መሪ እሱ እንደሆነ በመናገር ንግግር ሲሰጥ፣ ቺሲያ ደግሞ እቅዷን ለናሪሱ መናገር ትጀምራለች። እዛውም አጉኒ የሚስጥር ቁጥሩን የያዘውን ደብዳቤ ሲያነብ እንዳየውና ከፊቱም መረዳት እንደሚችለው ምንም ሚስጥር ቁጥር እንደሌለና መግቢያው ቁጥር የሚመስለው በግድግዳው ላይ የቀሩት የካርዶች ቁጥር እንደሆነ ይናገራል። ይህንንም እቅዳቸውን ለማሳካት ጊዜ ሳያጠፉ አሪሱ በቡድኑ እርዳታ ካርዱ አለበት ወደ ተባለው ሳጥን አምርቶ ቁጥሩን ሲሞክር አልሳካ ብሎት በዛም ምክንያት አላርሙ ጮሆ ምንም ነገር ማድረግ ሳይችል ይያዛል። በዚህም አጋጣሚ ቺሲያ ከአጉኒ ወታደሮች ጋር አብሮ ሆኖ እቅዱም ሁሉንም ማጋለጥና ከጨዋታው ማስወጣት እንደሆነ እናያለን። በዚህ የተናደደችው ዩሳጊም ከተደበቀችበት ወጥታ ልታጠቃቸው ብትሞክርም ይይዟታል። የአጉኒ ዋና ወታደርም አሪሱን ራሱን እስኪስት ድረስ ይቀጠቅጠዋል። ከዚያም ፊቱንና አፉን በፕላስተር ሸፍነውት ቪዛው በቀጣዩ ቀን ስለሚያልቅም እዛው እንዲሞት አንድ ክፍል ውስጥ ትተውት ይሄዳሉ። ይህ በእንዲህ እንዳለ አን አሁንም ከሞቱት ሰዎች ጭንቅላት ውስጥ የሆነ ነገር ካገኘው በሚል እየፈለገች ሀተር የተገደለበትን ጥይት ውስጥ ታገኘዋለች። በሌላ በኩል ኩይና ከቺሲያ ጋር በስልክ እያወራች በወሬያቸው መሃል ቺሲያ አሪሱ የተያዘበት ቁልፍ የሚጠይቀው ሳጥን የውሸት እንደሆነ ያውቅ እንደነበርና ትክክለኛው ሳጥን ያለው እዛው ቢሮ ውስጥ ካለው አንድ የአጋዘን ምስል ጀርባ እንደሆነና መሪዎች ብቻ እንዲያዩ የሚፈቀድላቸው የሳጥኑ መክፈቻ ቁልፍ የአጋዘኑ ስዕል እንደሆነ ትነግራታለች። አመሻሽ ላይም ቺሲያ በኩይና እርዳታ ወደ ሳጥኑ አምርቶ ከዛ በፊት አሪሱ ሌላ ሳጥን ላይ የተጠቀመውን ቁጥሮችን ተጠቅሞ ካርዶቹን በሙሉ ያወጣል። በሌላ በኩል የአጉኒ ወታደሮች ዩሳጊን አስረው አስገድደው ሊደፍሯት እየሞከሩ እሷ ግን ጉልበተኛ ስለነበረች ብዙዎቹን አቁስላ እነሱም በዛ ተናደው ደብድበው ጥለዋት ይወጣሉ። በዚህ ቅስፈትም አዲስ ጌም እንደተጀመረ በስፒከር ተነግሮ ቺሲያም ካርዱን ይዞ መውጣት እንደማይችል ይገባዋል። በሆቴል ውስጥ ያሉትም ተጫዋቾች በሙሉ የተቀመጠላቸውን ስልክ ወስደው የአሁኑን ጨዋታ በ10 ልብ ክብደት እንደተገመተ አይተው እዛውም አጠገባቸው ማሞካ የተባለ ሴት ተገድላ አይተው ጨዋታውም የሚሆነው ማሞካን የገደለውን ሰው ለይተው ውጪ ባለው ሰዓት ውስጥ መጨመር እንደሆነ ይነገራቸዋል። ይህንን የሰሙት ወታደሮቹ የማሞካን ጓደኛ ለመግደል አስበው ይዘውት ወደ ውጪ ሊወጡ ሲሉ ሚራና ይሳቂ ያስቆሟቸው አንድን ሰው ለማስወጣት ሁሉም ነገር መጣራት እንዳለበት ተናግረው በዚህ አጋጣሚም አን ወደ መሃል መታ የሀተርን ሬሳ መርምራ የተገደለው በጨዋታ ሳይሆን እዚህ ባለ ሰው እንደሆነ ትናገራለች። በዚህ መሃልም ያለች አንዲት ሴት የሆነ ሰው ላይ ስትጠቁም ከአጉኒ ወታደሮች አንዱ በያዘው ሰይፍ ይገላታል። አጉኒም ማሞካን የገደለው ሰው ወደ ውጪ ካልወጣ ሁሉንም ሰው እንደሚገድል መናገር ሲጀምር ሁሉም ሰው ፈርቶ መሯሯጥ ይጀምራል። ዩሳጊም በመጨረሻ ሰዓት የቀረውን ስልክ ወስዳ ከሌሎች ተጫዋቾች ጋር በመሆን አሪሱን መፈለግ ትጀምራለች። ደቂቃዎችም እያለፉ ሲሄዱ ብዙ ሰዎች ተገለው ወደ እሳቱ እየተጣሉ የነበረ ሲሆን ነገር ግን አንዳቸውም ገዳዮች ስላልሆኑ ጨዋታው ይቀጥላል። የአጉኒ ወታደሮችም ተጫዋቾች ወደ ውጭ እንዲወጡና ከላይ ሽጉጥ ይዞ የሚጠብቀው ሌላኛው ወታደር እንዲለቅማቸው ሆቴል ውስጥ እሳት ያስነሳሉ። ውስጥ ላይ አሪሱን እየፈለገ ያሉትና ዩሳጊም ከአንድ የሚያደርገው ነገር አጥቶ ብቻውን ከተቀመጠ ወታደር የት እንዳለ መረጃ ተቀብለው ጉዟቸውን ወደዛው ያደርጋሉ። ኩይና እና ቺሲያም የደህንነት ካሜራ ክፍል ውስጥ ሆነው አንድ ሰው በጨለማ ክፍል ውስጥ ሲሄድ አይተው እሱም ፍለጋ ወደዚያው ሲያቀኑ የአጉኒ ወታደር ይዟቸው ኩይናም እየተደባደበችው እሱም ስለ ድሮ ማንነቷ ሲጠይቃት አባቷ ካራቴ ያስተምራት እንደነበርና አባቷ ተስፋ ቀርጦ ከቤት ካባረራት በኋላ ህይወትን እንደ አዲስ ለመጀመር ጥረት እያደረገች እንደነበር ነግራው እሱ ደግሞ ጸሐፊ እንደነበርና በደራሲነት አልሳካ ሲለው ጸጉሩን ተላጭቶ ንቅሳትም ተነክሶ ጨዋታውን እንደ ህይወቱ እያየው እንደሆነ ይነግራታል። ከብዙ ድብድብም በኋላ ኩይና ያለምንም መሳሪያ በእግሯ መታ ትገለዋለች። በሌላ በኩል በተነሳው ሰዓት ምክንያት ሆቴሉ በሙሉ በጭስ ተሞልቶ ከወታደሮቹ መካከል ኑራጊ ወደ ውጭ የወጡትን በሙሉ እየገደለ የድሮውን ጊዜ ሲያስታውስ ትዕይንቱ ኑራጊ በትምህርት ቤትና ከትምህርት ቤት ውጪ ጉልበተኞች የሚያሰቃዩ ልጅ እንደነበርና በዛም ምክንያት አሁን እንዳለው አመፀኛ ሰው እንደሆነ ያሳየናል።
ወደ አሁኑ ጊዜ ስንመለስ ቺሲያ ከኑራጊ ጀርባ መጥቶ ከዋናዎቹ ሰዎች አንዱ ሊሆን እንደሚችል ነግሮት እዛውም ካርዱን በትኖ በያዘው ሲያሸጉጥ መሬት ላይ ሳይደርስ ያቃጥለዋል። ሆቴል ውስጥም አን ከማሞካ ሰውነት ውስጥ ጥይቱን ስትወስድ ውጭ ያለው አጉኒ ደግሞ ውጭ ሆኖ ወደዚህ ከመግባታቸው በፊት የነበራቸውን ጓደኝነት እያሰበ በሐሳብ ይሄዳል። በአንድ ክፍል ውስጥ አይኑና አፉ ታስሮ ያለ አሪሱም ጭሱ በቅርብ እንደሚገለው ገብቶት ከካሩቤና ቾታ ጋር ያሳለፈውን ጊዜያት እያሰበ ለእነሱ ብሎ ለመዳን ጥረት ማድረግ እንዳለበት ገብቶት አፉ ላይ ያለውን ፕላስተር ከመሬት ጋር ፍቆ ይፈታውና ይጮኋል። ዩሳጊና አብረዋት የነበሩም ሰዎች አሪሱ ሲጮህ ሰምተው በመሃል ወታደሮች ሲያጋጥሟቸው የመጡትን በሙሉ ገለው ዩሳጊን ከአንድ ክፍል በመስኮት በኩል አድርጋ ወደ አሪሱ ክፍል ገብታ ታተርፈዋለች። ከዛም ክፍል ካወጡት በኋላ የጨዋታውን ሕግና የተፈጠረውን ነገር በሙሉ አስረድተውት ለሱ ላይ ያመጡትን ስልክ ሰጥተውት እሱም የልብ ካርድ ጨዋታዎች በሰዎች ስሜት ላይ እንደሚጫወቱና የጨዋታው አዘጋጆች ሀተር እስኪሞት ጠብቀው ይህን ጨዋታ ማስጀመራቸው ገዳዩ ሊሆን የሚችለው ሰው ማን ሊሆን እንደሚችል ማሰብ ይጀምራሉ። በሌላ በኩል አን የማሞካን ሰውነት መርምራ የገዳዩን ማንነት ታውቃለች። ነገር ግን ገና ከመናገሯ በፊት በወታደሮቹ ተይዛ ትገደላለች። ትዕይንቱን ከዚህ ሁሉ በፊት ማሞካና ጓደኛዋ አሳሂ የተፈጠረውን ነገር በሙሉ እየቀረጹ እንደነበርና ቪዲዮ ግን አሳሂ ወደ አንድ የባቡር ጣቢያ ስትወርድ አሳይቶ ከዛ በኋላ ማሞካና አሳሂ እንዳልተገናኙ ያሳየናል። ወደ አሁኑ ጊዜም ስንመለስ አጉኒ የቀሩትን ተጫዋቾች በሙሉ ሰብስቦ ማን እንደሆነ እንዲናገሩ ሲጠይቅ አሪሱ አስቆሙት። አንድ መንገድ እንዳለው መናገር ሲጀምር አጉኒ ተናዶ አሪሱን መምታት ይጀምራል። ዩሳጊም ይህንን ስታይ ገዳዩ አጉኒ እንደሆነ ስትናገር አጉኒ በትክክል ገዳዩ እሱ መሆኑን ይናገራል። ወታደሮቹም የዚህን ጊዜ ሊገድሉት ሲሉ አሪሱ አስቁሟቸው ሀተር ከጊዜ ወደ ጊዜ በስልጣን ጥማት ምክንያት ብዙ ሰዎችን ለመግደል የሚያስችለውን አጉኒ ግን የሚጠላውን ሕግ እንዳወጣና አጉኒም ሀተር ይህንን ማድረጉ እንዲያቆም ቢነግረውም ሀተር ግን መጀመሪያ ሽጉጥ በመምዘዙ ምክንያት አጉኒ ራሱን ለመከላከል ተኩሶ እንደገደለው ይናገራል። አጉኒም ይህንን ሁሉ ሲሰማ ተናዶ አሪሱን መምታቱን ሲቀጥል ሁሉም ሰው አጉኒ ሀተርን ለመበቀል ብሎ ሁሉንም ሰው ለመግደል እንዳሰበ ገብቷቸው አሪሱ ግን ባለ በሌላ አቅሙ ማሞካን የገደለው ራሷ ማሞካ እንደሆነች ይናገራል። በዚህም መሃል አሳሂ ለሌሎች ጊዜ ለመስጠትና ማሞካን ወደ እሳቱ እንዲጥሏት ለማድረግ አጋጣሚ ለመስጠት የጨዋታው መስራች እሷ መሆኗን ተናግራ እዛውም አንድ ሌዘር ሆቴሉን ሰንጥቆ ገብቶ ይገላታል። በዚህ ጊዜ ኩዊን አይንን ደግፋ ይዛት መጣ እሷም ማሞካ ራሷ እንደገደለች ትናገራለች። በዚህ ጊዜ አሪሱ በጮታ አጉኒ ሰዎቹ መግደሉ እንዲያቆም እየነገረው እያለ እሳት ወደ ሆቴሉ መግባት ጀምሮ ተጫዋቾቹ ማሞካን ወደ እሳቱ ለመጣል ሲታደፉ አንድ ማስክ ያደረገ ሰው እሳት ለኩሶ እየወረወረ ያገኘውን ሰው በሙሉ መግደል ይጀምራል። እኛም ያ ሰው የአጉኒ ወታደር ኑራጊ መሆኑን እናያለን። እሱም ያገኘውን ሰው ላይ እየተኮሰ ከአሪሱና ከዩሳጊም ጋር ተፋጦ ሊተኮስባቸው ሲል አጉኒ እየሮጠ ይዞት ከፎቁ ላይ ወደ እሳቱ ውስጥ አብሮት ይገባል። ተጫዋቾቹም 3 ደቂቃ ብቻ እንደቀራቸው አይተው የማሞካን ሬሳ ወደ እሳቱ ይዘው ይሄዳሉ። በዚህ ጊዜ ግን አሪሱ የአሳሂ ስልክ አሁንም እየቀረጸ መሆኑን አይቶ ይደናገጣል። ማሞካም እሳቱ ስትገባ ጨዋታው እንዳለቀና እንዳሸነፉ ይነገራቸዋል። ሁሉም ተጫዋቾች ተዘናግቶ እያለም ቺሲያ የ10 ልብ ካርድን ትወስዳለች። በሚቀጥለውም ቀን አሪሱና ዩሳጊ የተቀረጸውን የማሞካና አሳሂ ቪዲዮ እያዩ ከቪዲዮም አሳሂና ማሞካ የምርም የጌሙ አዘጋጆች እንደሆኑና ራሳቸውን ማጋለጣቸው ግን እነሱም እንደ ሌሎች ተጫዋቾች እንዲሞቱ እንዳደረጋቸው እያዩ በቪዲዮ ውስጥም አንድ የባቡር ጣቢያ ውስጥ ባለ ክፍል የደህንነት ካሜራ እንዳለና ሰዎች እየሳቁ ማን እንደሚያሸንፍ የሚቆምሩበት ቦታ እንዳለ ያያሉ። እነሱም ጊዜ ሳያጠፉ ወደ ቦታው ሲሄዱ እዚያ ያለ ሰው በሙሉ እንደሞተ አውቀው ኩዊንና ቺሲያን ተከትለዋቸው ገብተው ካርዱ ሁሉ ከኬኪውጄ በቀር እንዳላቸውና መንገዱን የሚያገኙት በመጀመሪያ በተገናኙበት ጨዋታ ላይ ከሞተው አዳኝ ኪስ ውስጥ መሆኑን እያሳዩቸው አሁንም የጌሙ ባለቤት ማን እንደሆነ እንደማያውቁ ማሞካና አሳሂ ደግሞ በዋናዎቹ ሰዎች የተመደቡ አለቃዎች ሊሆኑ እንደሚችሉ ይነግሯቸዋል። እዛው እንዳሉ ሚራ ስክሪኑ ላይ መታ አሁን ደግሞ ለኬኪውጄ የሚደረገው ጨዋታ እንደሚጀምር ትናገራለች። በስተመጨረሻም በከተማ ውስጥ የቀሩ ካርዶች ሲታዩ እየተመለከትን ታሪካችንን እናጠናቅቃለን።